ሰላም ውድ ተማሪዎች፣ እኔ ትንሳኤ ነኝ ከሞደርን ሳይንስ ኢትዮጵያ። ዛሬ የምናጠናው የግሬድ 9 ፊዚክስ ዩኒት 1 ፊዚክስ ኤንድ ሂውማን ሶሳይቲ ነው። የመጀመሪያው ዲፊኒሽን ኤንድ ኔቸር ኦፍ ፊዚክስ ብሎ ነው። ፊዚክስን በተለያየ አንጻር ለመግለጽ ይሞክራል እና የመጀመሪያው የሚገልጽበት መንገድ ደግሞ ከኦሪጂኑ አንጻር ነው። ፊዚክስ ከግሪክ ወርድ ፊዚክስ ከሚል የመጣ ሲሆን ኔቸር ማለት ነው። እዚህ ፊዚክስን ኔቸር ብለን መግለጽ እንችላለን። Other definition, physics is a branch of natural science that studies the fundamental aspects of the universe, what things are, their property, and how they behave. ስለዚህ ምን ብለን ማስለስ እንችላለን ማለት ነው? ሎ ኦፍ ኔቸርን የሚያጠና ነው ፊዚክስ ብለን መደምደም እንችላለን ማለት ነው። ፈንዳሜንታል አስፔክትስ ኦፍ ዩኒቨርስ ለምሳሌ what things are, their property, and how they behave ያጠናል። In simple terms, physics explain the basic law and mechanisms that make the universe work the way it does. ስለዚህ how they behave ሲያጠና ሜካኒዝሞችን እንዴት ዩኒቨርስ እየሰራ እንደሆነ ፕሮፐርቲዎችን ያጠናል ማለት ነው ፊዚክስ። ፊዚክስ ይሄንን ከማጥናቱ በኋላ ደግሞ ያመጣቸው ነገሮች ኢምፖርታንስ ምንድን ነው? Explains working principle of cars, airplanes, rockets, refrigerators, radios, TVs, daily tools. So working principleዎችን ካጠና በኋላ ግን አልተዋቸውም። በብዙ ነገር ተጠቅመናቸዋል። አሁን የምንጠቀምባቸው የቴክኖሎጂ እቃዎች አብዛኞቹ የፊዚክስ ውጤት ናቸው። ኤክስፕሌንስ ፌኖሚናዎች ማጥናቱ ለምሳሌ ኤሌክትሪክ ፋን ሮቴሽን ማጥናቱ ለምንድን ነው የጠቀመን? ኤሌክትሪክ ፋን እንዲፈጠር አድርጓል ማለት ነው። የፋን አሰራርን ስላጠና ፊዚክስ። ሌላኛው ፌኖሚናዎች ለምሳሌ ስሙዝ ግራውንድ ላይ መራመድ ለምን እንዳቃተ፣ ለምሳሌ ሴራሚክ ላይ ለምን መራመድ እንዳቃተ፣ የሙዝ ልጣጭ ላይ ለምን መራመድ እንደሚያቅት ያስረዳል ማለት ነው ፊዚክስ። helps discover known parts of nature and understand the modern world። የምን ማለት ነው? አሁን ለምሳሌ ስልካችን የፊዚክስ ውጤት ነው። ስለዛ በስልካችን አማካኝነት ያልታወቁ ቦታቸው ለምሳሌ ጉግል ላይ ገብተን የፈለግነው ነገር ጉግል ማድረግ እንችላለን። ስለዛ ሞደርን ወርልድን መረዳት እንድንችል ያስችለናል ማለት ነው። ሰፖርትስ አዘር ሳይንስስ ብዙ ጊዜ የናቹራል ሳብጀክትስ እርስ በርሳቸው ይደጋገፋሉ። ስለዚህ ደግሞ ፊዚክስ ሌሎችን ሳይንሶችን ገብቶ ይደግፋል፣ እነሱን ደግሞ ይደግፉታል። በኋላ ላይ በዝርዝር እናያለን። ባዮሎጂ፣ ኬሚስትሪ፣ ጂኦሎጂ፣ አስትሮኖሚ ይጠቀሙበታል ማለት ነው። A person who studies physics is called physicist። ስፔሻላይዝ አድርጎ የሚያጠናው ሰው ፊዚክስን ፊዚስት ይባላል። ስለዛ ብዙ ሰዎች ፊዚሽያን እያሉ ሊሳሳቱ ይችላሉ። ፊዚሽያን ማለት ሜዲካል ዶክተር ማለት ነው። So don't use the word physician for the physicist. And 1.2 branches of physics. Branch mechanics. Mechanics is the study of motion of objects with or without force. Includes classical mechanics, laws of forces and motion of objects, and quantum mechanics, behavior of tiny particles like electrons, protons, and neutrons. እዚህ ሜካኒክስ የምንለው ሞሽኖችን በፎርስ አማካኝነትም ያለ ፎርስ የተፈጠሩትን ሞሽኖች የሚያጠና ነው። ያም ደግሞ በሁለት ይከፈላል፣ ክላሲካል ሜካኒክስ እና ኳንተም ሜካኒክስ። ክላሲካል ሜካኒክስ የምንለው በፎርስ አማካኝነት የተፈጠሩትን ሞሽኖች የሚያጠና ነው እና ደግሞ ሎስ ኦፍ ፎርስን ያጠናል እና ደግሞ በአጠቃላይ ሞሽን ኦፍ አን ኦብጀክትን ያጠናል ማለት ነው። ኳንተም ሜካኒክስ ግን የምንለው ታይኒ ፓርቲክሎችን የሚያጠና ነው። የታይኒ ፓርቲክሎችን ሞሽን የሚያጠናል። ለምሳሌ እንደ ኤሌክትሮን፣ እንደ ፕሮቶን እና ኒውትሮን ያሉትን ማለት ነው። ሌላኛው ብራንች አኩስቲክስ that study about sound and its transmission, production and effect። ለምሳሌ ከአኩስቲክ አንደኛው ትራንስሚሽን ከሆነ የሳውንድ ትራንስሚሽን ለምሳሌ ሳውንድ በስቴት ኦፍ ማተር ላይ እንዴት እንደሚያልፍ፣ ለምሳሌ በሶሊድ ውስጥ ፈጣን እንደሆነ፣ ምክንያቱም ፓርቲክሎቹ የተጠጋጉ እንደሆነ ስለሆነ የሶሊድ ትራንስሚሽኑ በጣም ፈጣን እንደሚሆን ያስረዳል ማለት ነው። እንደዚያ ያሉ ትራንስሚሽን ያስረዳል። ለምሳሌ ፕሮዳክሽን ላይ እንዴት ፕሮዲስ እንደሚደረግ ቫይብሬሽን ኦፍ ፓርቲክል እንደሆነ ያጠናል ማለት ነው አኩስቲክ። ኦፕቲክስ ደግሞ ስተዲ ኦፍ ላይት ነው። ቢሄቪየር ኤንድ ፕሮፓጌሽን ኤንድ ፕሮፐርቲስ። ለምሳሌ ከፕሮፐርቲዎቹ መካከል
you learn it in 8th grade, and the property are 3: refraction, reflection and dispersion። እነዚህን የሚያጠናው ኦፕቲክስ ነው ማለት ነው። ሌላኛው ቴርሞዳይናሚክስ ነው። ቴርሞዳይናሚክስ ስታዲ ኦፍ ሂት፣ ተርማል ኤነርጂ ኤንድ ትራንስፈር ኦፍ ኤነርጂ ነው። ያምን ማለት ነው በአጠቃላይ ስለ ሂት ነው የሚያጠናው ማለት ነው። ስለዚህ እዚህ ውስጥ የፊዚክስ ኢምፖርታንስ ላይ ራሱ እናያለን። ተርማል ኤነርጂ መፈጠሩ ፊዚክስ ስላጠና ነው ማለት ነው። ስለዚህ ይሄኛውን ደግሞ አንዱ ብራንች ነው ማለት ነው። ሌላኛው ብራንች ኤሌክትሮማግኔቲዝም ነው። ስታዲ ኤሌክትሪክ ኤንድ ማግኔቲክ ፎርስስ ኤንድ ዴር ፊልድስ ኤንድ ዴር ኢፌክት። ኤሌክትሪክ ፊልድን፣ ማግኔቲክ ፊልድን፣ በአጠቃላይ ኤሌክትሪክ እና ማግኔቲክ ፎርስን እና ኢፌክቶችን ያጠናል ማለት ነው። በዛ ምክንያት ነው ብዙ የኤሌክትሪክ እንትን ጥቅም ላይ የዋለው ማለት ነው በፊዚክስ ምክንያት። ሌላኛው ኒውክሊየር ፊዚክስ ነው። እንደምታውቁት that study of nuclear of atom, their structure, properties and reaction። እኔ ፓወር ፕላንቶችን በመጠቀም ኒውክሊየር ኦፍ አተምን ያጠናል ማለት ነው ኒውክሊየር ፊዚክስ። ሌላኛው ብራንች ኦፍ ፊዚክስ አስትሮፊዚክስ ነው። application of physics in studying stars, planets, galaxies and other astronomical objects። ስለዚህ የፊዚክስን ፕሪንሲፕሎችን በመጠቀም አስትሮኖሚካል ኦብጀክቶችን ማጥናት ነው ማለት ነው ይሄኛው ብራንች ኦፍ ፊዚክስ። ቀጣይ 1.3 related fields of physics. So as we saw on the other page, this is the detailed part, and physics connected with many science and fields. So ቅድም እንዳልኳችሁ ናቹራል ሳይንሶች እርስ በርሳቸው በጣም የተገናኙ ስለሆኑ ምን ብለን መውሰድ እንችላለን ማለት ነው። በጣም ምን ሳይንስ እና ፊልድስ ውስጥ ሁሉም የተያያዙ ናቸው ማለት ነው ከፊዚክስ ውጭ ያሉት። ኬሚስትሪ አቶሚክ ኤንድ ሞለኪውላር ኢንተራክሽንስ አር ቤዝድ ኦን ፊዚክስ። ቅድም እንዳልኳችሁ ሜካኒክስ ላይ በሁለት ይከፈላል ብለን ኳንተም ሜካኒክስ ያለው አለ። ኳንተም ሜካኒክስ የሚያጠናው ስለ ኒውትሮን፣ ስለ ፕሮቶን እና ኤሌክትሮን ነው። ስለዚህ ኬሚስትሪ ደግሞ ስለ እነሱ ኢንተራክሽን እና ሞሽን ያጠናል። ስለዚህ ፊዚክስ ላይ ቤዝድ ሆኖ ነው ማለት ነው የሚያጠናው ኬሚስትሪ። ሌላኛው ኢንጂነሪንግ ነው። ስቴብል ሴፍ ኤንድ ኤፊሽንት የሆኑ ቢልዲንጎችን፣ ማሽኖችን እና ሲስተሞችን ለመገንባት ፊዚክስን ይጠቀማል። ኢንጂነሪንግ አንዱ ፓርት ኦፍ ፊዚክስ ነው ይባላል ኢንጂነሪንግ ብዙ ጊዜ። ሌላኛው ሪሌትድ ፊልድስ ኦፍ ፊዚክስ ጂኦሎጂ ነው። ጂኦሎጂ በኢነር ፓርት ኦፍ ኤርዝ ፕሮሰስን በፊዚክስ አማካኝነት የሚያጠና፣ ስለዚህ ያ ደግሞ የፊዚክስን ፕሪንሲፕሎችን ይጠቀማል ማለት ነው። ለምሳሌ ቅድም እንዳልነው ራዲዮ አክቲቭ ሬቲንግ፣ ኤርዝኩዌክስ፣ ሂት ትራንስፈር ሊሆን ፊዚክስ። ስለዚህ ሂት ትራንስፈር፣ ቴርሞዳይናሚክስን ሁሉንም እያስገባ የሚያጠና ጂኦሎጂ ይባላል ማለት ነው። ስለ ኤርዝ ፕሮሰስ ኢነር ፕሮሰስ ነው የሚያጠና ጂኦሎጂ። ባዮፊዚክስ ያው ከሳይንስ ፓርቶች ውስጥ አንዱ ነው። ባዮሎጂ እና ፊዚክስን አንድ ላይ አድርጎ የሚያጠና ነው። ስለዚህ ሊቪንግ ቲንግስ ውስጥ ያለውን ፊዚክስን የሚያካትት ፕሮሰስን የሚያጠና ነው ማለት ነው። ስለዚህ ባዮሎጂካል ሲስተሞችን ለማጥናት ፊዚክስን ይጠቀማል ብለን መደምደም እንችላለን። ለምሳሌ አውቶትሮፍ ከሆኑት ባዮሎጂካል objects the first are plants, and they use the process called photosynthesis, and that uses physics to study the photosynthesis. We use physics principles like solar indeed ወደ ክሎሮፊል ውስጥ ገብቶ እንደሚጠቀሙበት ፊዚክስ እንጠቀማለን ማለት ነው። ሌላኛው ጂኦፊዚክስ ነው። applies physics to study earth's properties and processes። ስለዚህ ይህኛ ደግሞ other parts of physics, other parts of earthን ሳጠና ፊዚክስን የሚጠቀም ሳይንስ ነው ማለት ነው። ብዙ ጊዜ ሰዎች ጂኦሎጂ እና ጂኦፊዚክስ ይመሳሰልባቸዋል። ጂኦሎጂ ግን የራሱ ሳይንስ ነው። ጂኦፊዚክስ ግን ጂኦግራፊ ሳይንስን ከፊዚክስ ጋር አደባልቆ የሚያጠና ነው ማለት ነው። ሜዲካል ፊዚክስ ያው የፊዚክስ ፕሪንሲፕሎችን ይጠቀማል። ለምሳሌ ኢማጂኒንግ ማቴሪያልስ ላይ በዲያግኖሲስ እና በትሪትመንት ላይ እንጠቀማቸዋለን። ኤክስሬይ፣ ኤምአርአይ፣ አልትራሳውንድ እያልን ብዙ መዘርዘር እንችላለን። ከነዛ ውስጥ ለምሳሌ ብዙ ጊዜ የድሮ ሰዎች ምልክታቸውን ተናግረው ነበረ የሚጠቀሙት። በዛን ጊዜ ግን በጣም ብዙ ስህተቶች ይፈጠሩ ነበረ ማለት ነው። ስለዚህ
አሁን ግን የሰውን ውስጠኛውን አካል የፊዚክስን ፕሪንሲፕሎችን በመጠቀም ብዙ ችግሮች ተፈተዋል ማለት ነው። እንግዲህ በዚህ እንጨርሳለን ዛሬ። እዚህ በአጠቃላይ እስካሁን ድረስ የተማርነውን ለመያዝ ፊዚክስ ኢዝ ሳይንስ ኦፍ ኔቸር ላው ኦፍ ኔቸር በአጠቃላይ and fundamental aspects of universe and main branches mechanical acoustics optics thermodynamics electromagnetism nuclear physics and astrophysics ብለን መደምደም እንችላለን። አፕሊኬሽን ኤቭሪዴይ ቴክኖሎጂ የምንጠቀማቸው ፊዚክስ እንደሚያካትቱ ናቹራል ፌኖሜና ቅድም እንዳልኳችሁ why is difficult to work on smooth ground ብለን መያዝ እንችላለን። ሜዲሲን ቅድም እንደተነጋገርነው ማለት ነው። አርት ሳይንስ ኤንድ ባዮሎጂ ይጠቀሙታል በአጠቃላይ ሪሌትድ ስለሆኑ ማለት ነው። ኤክሰርሳይዝ lists physical phenomena around you then classify them into correct branches of physics ይሄ መሰረት ኤክሰርሳይዝ ነው። ሰላም ለእናንተ ይሁን። ፖይንት ፎርን ስለምንቀጥል ሁላችሁም እየገባችሁ እንድታዩ